ሰላማችሁ ይብዛ ውድ ሀገሬ ልጆች፣ እንኳን ወደ ገጠሯ ዩቱብ በሰላም መጣችሁ። አዳዲሶች ለምትመጡ ላይክ፣ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ያው እንደምታዩት አዲስ ነኝ፣ አበረታቱኝ ማለት ነው። ዛሬ የሆነ ቦታ ወጣ ብለናል ለመዝናናትና ያው እቺ እንግዲህ ሪያድ ናት። ሪያድ ከተማ እንደዚች ትመስላለች። ሌላ ቦታ ሆናችሁ ለምትከታተሉ እንግዲህ የሳኡዲ ዋና ከተማ ሪያድ ናትኝ ማለት ነው። እና በእንደዚህ ዘና ብለን አሪፍ ውሎ ዋልን ማለት ነው። ከዛም በኋላ ያው መዝናናቱ ይሄድ ነው ከኔ የምሰራባቸው ሰዎች ከነሱ ነበር የወጣሁት ማለት ነው። ከዛ የሆነ ቦታ ሄጃለሁ ከዛ በኋላ እና እዛው የገጠመኝ ቦታ ልነግራችሁ ነው። እንደገጠመኝ ለእናንተም ለራሴ በጣም ስለገረመኝ ለእናንተም ላቀርብላችሁ ብዬ ወደድኩ ማለት ነው። እና ከዚህ ከመዝናናት በኋላ ጓደኛዬ አገር ለመሄድ እንትን ብላ ተዘጋጅታ ነበር እና እሷን ለሽኘት ሄድኩኝ። ከዛ በሄድኩ ጊዜ ሱቅ የሚወስዳት ሰው አጥታ ምንም ነገር አልገዛችም ነበረ። ከዛ እየመጣው ነው ምናምን ብዬ ስደውልላት በቃ በር ላይ ጠብቅኝ ራይዱ እንትን ሳይል እዛው ጠብቅኝና እኔ ረዳብሼ ወጣለሁ ወርዳለሁ ወደ ታች ምናምን አለችኝ። እሺ ብዬ ጠብኳት በር ላይ። ከዛ አብረን ተያይዘን ሱቅ ሄድን። ሱቅ እንደሄድን ያው ሱቁ አካባቢ ልንደርስ ትንሽ ሲቀረን የሆነ ተፍትሽ ነበረ በጣም ማለት ነው። ከዛ የሆነ መኪና ተጋይቶ ይሆን ብቻ የሆነ ችግር ተፈጥሮ ነበርና የፖሊስ ማለት ልነግራቸው አልችልም። በጣም ብዙ ፖሊስ ነበሩ። ከዛ በቃ ገባን እነሱ መሀል ላይ ገባን እና በጣም ደነገጠ። ራይዱን በጣም ተንቀጠቀጠ። እኛም ደነገጥን። በቃ ጓደኛዬ ፌንት ሆነች። በቃ በጣም ደነገጠች ሲበዛ ማለት ነው። ምክንያቱም ለሷ በነገራችን ላይ ምንም አይሏትም። ምክንያቱም ወረቀት ስላላት ወደ ሀገር ለመሳፈር እንትን የሆነ ወረቀት ከያዛችሁ ምንም አይሉ። ብቻ ግን ለኔ በጣም እንትን ነውና ለኔ ከስራሽ ፈተሽ ለኔ ብላሽ መተሽ በቃ የማይሆን ጣጣ ውስጥ ገባሽ ምናምን ብላ ለኔ ነው እንትን ያለችው የደነገጠችውና እኔ ደግሞ ምንም በሰዓቱ በቃ ማለት ከዚህ ሁሉ የማአት ፖሊስ እወጣለሁ ብዬም በጭራሽ አላሰብኩትም ምናምን። ከዛ በቃ ራሴን አሳምኘዋለሁ። ያው በቃ ገብተናል እንግዲህ እስር ቤት ብዬ ነው ያሰብኩትና በቃ አምላኬ ያው እንግዲህ ቀኔ ከሆነ ምንም በቃ በሰላም ሀገር ያስገባኝ ምናምን ብዬ ነው ጸሎት ያደረኩት። ምንም እንትን አላልኩም። በቃ ውስጤን አሳምኘዋለሁና ከዛ በቃ ከፖሊሶቹ ይልቅ እሷን ማባበል እንትን አለብኝ። በቃ ደነገጥኩኝ ራሱ ማለት ፌንት በላች። በቃ በጣም ነው የደነገጠች። ላበላብ ሆነች። በቃ ራሷን አታውቅም ምናምን። ከዛ ከመኪናው እንትኑ ላይ ደገፍ ብላ ተኛች። ከዛ ሰውየውን አስወረዱት ምናምን ፈተሹ ያለውን ነገር መኪና ውስጥ ፈተሹ። ከዛ በኋላ ወደ ኋላ ወንበር መጡ። በመስኮት አንኳኩ። ከዛ ከፈት ነው እንትኑ ማለት ነው። መስኮቱ ከፈትን። ከዛ ኖርማል በቃ እሷ እንደመተኛት ብላ ስለነበር እኔን አናገሩኝ። ሰላም አሉኝ ምናምን በቃ በኖርማል ነው ያናገሩኝ። ከዛ በቃ ፍቃድ አለሽ ምናምን አልጠየቁኝም በነገራችን ላይ። ከዛ በቃ ምን ሆና ነው አሉኝ ለጓደኛዬ። አይ በቃ እንቅልፍ ይዟት ደክሟት ነው ተኝታ ነው ምናምን ስላቸው በቃ ምንም አላሉ እና ማሰላማ ምናምን ብለው በቃ ያላ ሄዱ አሉ። ከዛ እኔ የገረመኝ በቃ ማለት ሄዱ አባባላቸው አንዳንድ ይከተሉናልና የሆነ ቦታ ሊያስቆሙን በቃ ወደ እስር ቤት ነው ያልኩት። የምር እንደዚህ ይለቁናል ብዬ አላሰብኩም። በቃ ጭራሽ በእውነት እኔ ብታዩዋቸው ማለት ነው በጣም ነው የሚገርማችሁ። በጣም የፖሊስ ማለት ናቸው። ከዛ ሄዱ በቃ ቶሎ ውጣ ሲሉ ምንድነው የሚሉ እነዚህ ሰዎች የሆነ ቦታ በቃ ያስቆሙናልና ወደ እስር ቤት ሊያስገቡን ነው ምናምን ብዬ ነው ያሰብኩት። ከዛ የሆነ እንደ ሰዋኩም ራይዱ ማለት ነው ወጣ ብሎ እንደመቆም ምናምን ሲል ሄድ እኮ ነው ምን ሄድ አሉት። ከዛ በቃ መንገዱን ቀጠለ። ከዛ በቃ እሱ ራሱ በቃ አላመነም። ምንድነው እውነት ነው ምንድነው የሚሉን ምናምን በቃ የምር ነው። ከዛ የሆነ ቦታ በቃ ሱቁ ላይ ያደረሰን ምናምን። ከዛ በደረስን ጊዜ በቃ አላመንኩም። ምንድነው በቃ ይሄ ነገር በቃ ከዛ ጓደኛዬ እንዴት ብላ ትውረድ ከመኪና በጣም ደንግጣለች ምናምን። በቃ አልተያዝም ይኸው ተርፈናል ኮረጅ ምናምን ስላት በቃ እንዴት ብላ ትውረድ። በጣም ከድንጋጤ የተነሳ ተንቀጠቀጠች። እግሯ ራሱ በቃ መርገጥ አይችልም እና እንደምንም ብለን ሱቅ ገባን። ያው ሱቅ እንደገባንላችሁ እንግዲህ የተገዛው እቃ በጣም የሚያስቅና የሚገርም ነውና ድንብርብራችን ስለወጣ በጣም ስለደነገጥን በቃ የተገዛው እቃ ልነግራችሁ አልችልም። እና ያው ብርድ ልብሱን በቃ ሳይዙ አይታወቅም። እሷ የፈለገችው አይነት አይደለም። በጣም በቃ ድንጋጤ ነበረ። በጣም ፈርተን ነበርና
በቃ የሆነውን ያልሆነውን አነሳስተን ሄድ ነው። ጫማው ራሱ ቁጥሩ በትክክል አይደለም። በቃ ዝም ብሎ ምን ልበላችሁ፣ ምንም በቃ የሆነ ደህና ነገር የገዛነው ነገር የለም። እና በጣም አንዳንዴ የሆነ ገጠመኛል የምር በቃ እኔ የዛን ጊዜ በቃ መቼም አልረሳውም። እና አሁን ሀገር ገብታ ምናምን በቃ የወሰደችው እቃ በነገራችን ላይ ምንም የሚረባ አይደለም። በቃ ማለት አስባችሁት የሆነ ነገር ስትሄዱና ሲገጥማችሁ ነው እንጂ አንዳንዴ የሆነ ገጠመኛልና በቃ እሷ ያሰበችው ሌላ፣ እኛ ገዝተን ሄድ ነው ሌላ ነው። በቃ ማለት በድንጋጤ አላስተዋል ነው። በቃ ያለውን የሌለውን አንስተን ሄድ ነው። በዛ ላይ ደግሞ አልተከራከርንም በዋጋው። በቃ ከዋጋው ላይ ነው እነሱ ባሉን ነው በቃ አንስተን ሄድ ነው። እና እስካሁን ትዝ ሲለን እየሳቀን ነው። እና በጣም እንደዚህ አይነት ገጠመን እና እስኪ ለእናንተ ከወደዳችሁት ብዬ ነው ወደ እናንተ እንትን ያልኩት ማለት ነው። እና በነገራችን ላይ አንዳንዴ እንደዚህ አይነት ነገር ያጋጥማል። እና ያው ሱቅ ለመውጣት በጣም ይከብዳል ብቻ እና ያው እንግዲህ አሁን ስትነግረኝ ብርድ ልብሱ ትንሽ የአልጋው የነሱ ቁመቱ ትልቅ ነው ማለት ነው፣ ከ2 ሜትር ምናምን። እኛ የገዛ ነው ሳይዙ ደግሞ ትንሽ ነው። በቃ ጫማው ምኑ በቃ የሆነ ያ ማንኛውም ነገር ይዛው የሄደችው ምንም በቃ ተቃራኒ ነውና እና አንዳንዴ እንደዚህ አይነት ነገር ያጋጥማል። እና ያው እንግዲህ ያው ቪዲዮውን ከወደዳችሁ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አስተያየታችሁን ጻፉልኝ። ያው እንደ ገጠመኝ ለእናንተ ከወደዳችሁት ብዬ ነው ወደ እናንተ ይዤ የመጣሁትና እና ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኖልኝ። እንግዲህ ያው በእንደዚህ መልኩ በላን ጠጣን፣ ያው ፏ ብለን ነበር የዋልነውና ከሰዎቼ ጋር ማለት ነው። ከዚህ በኋላ ነው ወደ እሷ ሄጄ ይህንን ያጋጠመኝ ማለት ነው። እና በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። መልካም ጊዜ ሆነላችሁ ቤተሰቦች።